አለም ፍቃዱ ይባላል። የኤዶ ሰሮፍታ ወርቃ መንገድ ስራ ፕሮጀክት ስራ አስኪያጅ ነኝ። የኤዶ ሰሮፍታ ወርቃ ፕሮጀክት ኤኬጂሲ ወይም አለማየሁ ከተማ ከሚሰራቸው ትልልቅ ፕሮጀክቶች አንደኛው ነው። ይህ ፕሮጀክት በአሁኑ ጊዜ ስራው ለማጠናቀቅ በርብርብ ላይ እየተደረገ ያለ ፕሮጀክት ነው። ፕሮጀክቱ በተለያየ ምክንያት በአካባቢው ባለው የዌዘር እና የቴሬን አስቸጋሪነት ትንሽ የመዘግየት ነገሮች አሉ። ግን በአሁኑ ጊዜ እሱን አስተካክሎ አየሩ በፈቀደ መልክ ስራውን በቶሎ ለማፋጠን ርብርብ እያደረግን ያለ ነው። አሁኑ ጊዜ ወርቅ አካባቢ ወይም የፕሮጀክቱ መጨረሻ አካባቢ ያሉ የከተማ ስራ የዲች ስራዎችንም እየሰራን ያለ ነው። እንደዚህም አንደርከት እና ሪፕሌስመንት ስራዎችን እየተሰሩ ነው ያሉት። እንደዚሁም የሚቀሩን አንድ ሁለት ብሪጆች አሉ። አንደኛው ብሪጅ ኦልሞስት እየሰራን ያለ ነው። ሁለተኛውም እንደዚሁ ለመጀመር በዝግጅት ላይ ነው ያለ ነው። ሌላው ያለው ነገር ከሞላ ጎደል በአሁኑ ባለው ወደ 41 ኪሎ ሜትር አስፋልት የተሰራ ነው። ሌላው ከ75 ኪሎ ሜትሩ 41 አካባቢ አስፋልት ተሰርቷል። ቀሪውን ለመስራት አስፋልት ለማድረግ ርብርብ እየተደረገ ነው ያለው እና አሁን አየሩ በዚህ ወቅት ፈቅዷል። አሁን አየሩ ጥሩ ነው ያለው። ከዚህ ከነበረው አካባቢ መጥፎ አየሩ የዝናብ ሁኔታ ቀንሶ አሁን ጥሩ የከፈተበት ወቅት ስለሆነ ጥሩ ርብርብ አድርገን ፕሮጀክቱን በአፋጣኝ ለመጨረስ ጥረት እያደረግን ያለን። ስለዚህ በዚህ በኩል ደግሞ ሁሉንም የሚመለከታቸው እገዛ እንዲያደርጉልን ጥሪ እናደርጋለን። በዚህ ምክንያቱም በአካባቢው ህብረተሰብ ለድርጅቱም የተቻለውን ጥረት አድርጎ ቶሎ የምንጨርስበት ነገር እንዲመቻች ጥሪያችን ማስተላለፍ እንፈልጋለን። ፕሮጀክት የተለያዩ ከተሞችን ትንንሽ ከተሞችን ያገናኛል። ከኤዶ ነው የሚጀምረው። ኤዶ ማለት ዶዶላ ወረዳ ውስጥ የምትገኝ ነች። በመሀል አለንቱ የምትባል ከተማ አለች። ከዛ ሶሮፍታ፣ ከዛ ሻምበል ኮረዶዮ፣ ከዛ ደግሞ ገረምባቡ። አሁን የመጀመሪያዎቹ ከኤዶ ጀምሮ እስከ ገረምባቡ መግቢያ ድረስ አስፋልት ወደ 41 ኪሎ ሜትሩ አስፋልት ተጠናቆ ነው ያለው። ሌላው ደግሞ ከገረምባቡ በኋላ ሻምበል ከድርና ወርቃ የሚባሉ ከተሞች አሉ። እነዚህን ያገናኛል። ስለዚህ አስፋልቱን ለመጨረስ አብዛኛው እንደቀደም እንዳልኩት የላይኛው ፓርት በተለይ እስከ 54 ያለው ኦልሞስት ሁሉ ነገር አልቆ ወደ ሬስኮርስ እና እስከ 48 ሰቤዝ አልቋል። ከ48 በኋላ እስከ 54 ያለው ካፒንግ ሌቭል ያለ ነው። እሱን ወደ ሰቤዝ እና ሬስኮርስ አንጥፎ አስፋልት የማንጠፍ ስራ ነው የሚቀረው። ከዛ ከ54 በኋላ ያለው እስከ 75 ያለው ወደ 1 ኪሎ ሜትሩ ማለት ነው። እሱ የተወሰነ ማይነር እንትኖች አሉ። እሱንም ወደ ሰቤዝ ሌቭል ወደ የደረሰ ነው ከ2 ኪሎ ሜትሩ በስተቀር ማለት ነው። 2 ኪሎ ሜትሩ ደግሞ ቅድም እንዳልኩት የሚቆረጥ ስራ ስለሆነ የቆረጣ ስራ ነው። እሱን ማሽኖች እየተጓጓዙ ነው። እሱንም በዚህ ቅርብ ወራቶች እዚህ መጀመሪያው ዝናቡ ሳይመጣ ቢጨርሰን በዚህ አመት ቢያንስ አስፋልት ባንጨርስ ሙሉ ለሙሉ ከተማውን እስከ ወርቃ ድረስ ያለውን ትራፊክ በማያስቸግር ሁኔታ አክሰስ አድርገን ለመጨረስ ጥረት እያደረግን ያለ ነው ማለት ነው። ስለዚህ ለዚህ ደግሞ ሁሉም ሰፖርት ማድረግ አለበት። ወረዳዎቹ የክሊያንቱ ስፔሻሊ አውራ ጎዳና በተለይ ከክፍያ ጋር ያሉ መዘግየቶችን ካጠፋልን በጥሩ ሁኔታ ቶሎ ስራችንን የምንጨርስ አለን ብለን ተስፋ እናደርጋለን።